ማኑስክሪፕት ክፍል አለ የጥንታዊ ሀብቶች የተከማቸ አለ በዚህ በኢትዮጵያ ጥናት ክፍል ስር ነው ያለው ሌላው የማይክሮፊልም ላይብራሪም አለ እነዚህ ሁሉ ለዚሁ ያው አንድ ላይ ተያያዥ ሆነ አገልግሎት ነው የሚሰጡትና ኢትዮጵያዊ የሆነ ሁሉ እነዚህን የሀገር ሀብቶች በማየት ወደዚህ በመምጣት አገልግሎታቸውን ማግኘት እንዳለ በጥናት ክፍሉ በተለይ ከ15ኛው ክፍለ ዘመን አጋማሽ በኋላ ዘመናዊ ህትመት መተዋወቁን ተከትሎ ወደ ኢትዮጵያ በተለያዩ ምክንያቶች ይመጡ የነበሩ ሊቃውንት ስለ ሀገሪቷና ህዝቦቿ በተለያየ ጉዳይ ላይ የጻፏቸው መጻሕፍት ይገኛሉ ስለ ሀገሪቱ መልክዓ ምድራዊ አቀማመጥ ስለ ህዝቡ አሰፋፈር አኗኗር ማህበራዊ መስተጋብር ታሪካዊና ፖለቲካዊ አወቃቀር የምጣኔ ሀብት ምንጭና አስተዳደሩ የጦር ሜዳ ውሎ ስለ ወጉ ባህሉ እምነቱ ስነ ልቦናው በዚህ መጽሐፍት ቤት ያሉት የመጽሐፍት ክምችቶች የሚያተኩሩባቸው ዘርፎች ናቸው በመሰረቱ ብዙ መረጃ አላቸው ብዙ በውጭ ሀገር ሰዎች የተጻፉም በልዩ ልዩ ጥናትና ምርምር እዚች ሀገር ላይ መቼም ረጅም ታሪክ ያላት ሀገር እንደመሆኗ በዓለም ዙሪያ ያሉ ታሪክ አዋቂዎች ሁሉ ትኩረታቸው የተሳበባት ሀገር ስለሆነች በዘመናት ብዙ ያከማቹት የጻፉትም መረጃ ስላለ ይሄ አሁን የተመለከተው የኢትዮጵያ ጥናትም በርካታ ኢትዮጵያን በሚመለከቱ በርካታ ጥናቶች መጽሐፍት ስላሉ እኔም እንግዲህ እንደ ኢንትረስቴ ከጊዜ ወደ ጊዜ ብዙ እና ሰፊ ማለት ይቻላል የመጽሐፍት ስብስብ አላቸው የሀገራችንን የጽሁፍ መረጃዎች አሰባስቦ ለታሪክ ለትውልድ ተንከባክቦ ማስቀመጥና ለጥናትና ምርምር አገልግሎት እንዲውሉ ማድረግ ነው የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ ከስሙም እንደምንረዳው የመዛግብት ክምችቶችም አሉት በዚህ የመዛግብት ክምችት ክፍል ለታሪክ እንዲሁም ለጥናትና ምርምር ፋይዳ ያላቸውና ለትውልድ ይጠቅማሉ ተብሎ የታሰቡ ያልታተሙ መዛግብት ይገኙበታል አብዛኞቹ መዛግብት የቀድሞ መንግስታት ከስልጣን ሲወርዱ በወቅቱ ከነበሩት መስሪያ ቤቶች የተሰባሰቡ ናቸው በቅርቡም በቀድሞ የሀገር ግዛት መስሪያ ቤት የነበሩ የመዛግብት ክምችቶችን ወደዚህ ለማዛወር ቅድመ ሁኔታዎች ተጠናቀዋል የነገስታትና የሹማምንት ውሎች አዋጆች ሪፖርቶች ሰነዶች የጥናት ወረቀቶች የሹመት ደብዳቤዎች ፎቶግራፎችና ካርታና ፕላኖች በመዝገብ ቤቱ ይገኛሉ የመጀመሪያ ፋይዳና ሁለተኛ ፋይዳ የሚባል ነገር አለ የመጀመሪያ ፋይዳ ስንል ምንድነው ለመስሪያ ቤቱ የሚያገለግሉ ነገሮች ናቸው በአስተዳደር በኩል ለፋይናንስ መረጃ የሚያገለግሉ ለህግ የሚያገለግሉ በዚያ የመጀመሪያ ፋይዳ ሲባል በሁለተኛ ደረጃ ደግሞ ለወደፊት ጄኔሬሽኑ ወይም ለታሪክ ለጥናትና ምርምር ያገለግላሉ የሚባል ለምሳሌ እቅድን ለማቀድ ወይም ለታሪክ ያገለግላሉ ለታሪክ መረጃ ያገለግላሉ የሚባሉትን በዚህ የመጀመሪያ ፋይዳና የሁለተኛ ፋይዳ በዚህ በመመርኮዝ ይመረጣሉ ማለት ነው ከተመረጡ በኋላ ነው እንግዲህ ወደዚህ የሚመረጡትም በግለሰብ የሚሆን በድርጅት የሚሆን በመንግስታዊ ድርጅቶች የሚሆን በዚህ መልኩ ነው ተመዝነው ወደዚህ የሚመጡትና ከዚህ ስርዓቱን ጠብቀው ወይም ዓለም አቀፍ ደረጃውን ጠብቀው ተደራጅተው እዚህ የምታዋቸው ማለት ነው የህትመት ውጤቶች ክምችት ክፍልም ሌላው የኤጀንሲው አንድ አካል ነው በራሪ ወረቀቶች ተለጣፊ ወረቀቶች ፖስተሮች ብሮሸሮች ጋዜጦች መጽሔቶችና ሌሎች የህትመት ውጤቶች በየጊዜያቸውና በየአይነታቸው ተለያይተው ይቀመጣሉ ከ1928 ዓመተ ምህረት ወዲህ እስከ ቅርብ ጊዜ ድረስ የታተሙ የህትመት ውጤቶች በነጠላና በጥራዝ መልክ ተከማችተዋል እኛ ማናሰባስበው ለመጪው ትውልድ ታሪክ ማስረጃ አሻራ ለማስቀመጥ እንጂ ለአሁኖቹ ተጠቃሚዎች አይደለም ለአሁኑ ተጠቃሚዎች የምንፈልጋቸው ጥናትና ምርምር የሚያደርጉ ወይም ደግሞ ለመመረቂያ ጽሁፎቻችን ለሚያዘጋጁት ብቻ ነው እንጂ ይሄ ነገ የማይገኙ ናቸውና ዋጋቸውም በገንዘብ የሚተመኑም አይደሉም ምክንያቱም በየቀኑ እድሜው እየጨመረ ሲመጣ ቅርስ እየሆነ ነው የሚመጣው ለምሳሌ ከ1928 በፊት የነበሩትን የንብላት ጌታ ሂሩይ መጻሕፍት ያየን እንደሆነ በቅርስነት ነው የምናያቸው እንጂ ለአንባቢያን ለመስጣን አንችልም እነሱ ኢትዮጵያውያን ብቻ የጻፏቸው መጽሐፍት ደግሞ እዚህ ይገኛሉ አብዛኞቹ ልቦለዶች ናቸው የሃይማኖት የፍልስፍና የታሪክ የቋንቋና ሌሎች ማህበራዊ ሴቶችን የሚያትቱ መጽሐፍትም ይገኛሉ እንጂ ከጠቅላላ ዕውቀት ጀምሮ
ጠቅላላ እውቀት፣ ፍልስፍና፣ የሃይማኖት መጻሕፍት፣ ትምህርት ነክ የሆኑት ያው በስነ ጥበብ ነው ያሉት ሁሉን አሟልቶ ይዟል። ቁጥሩ አንድ መጽሐፍት ቤት እንትን የሚለውን ያህል አለ። አንድ መጽሐፍት ቤት እንትን የሚለውን ያህል አለ። ይህ ክፍል እስካሁን ከተመለከትናቸው አንጻር ሰፋ ያለና ዘርፈ ብዙ አገልግሎት የሚሰጥ ነው። የተጠቃሚው ቁጥርና ስብጥርም በርከት ይላል። በዋናነት የንባብ አገልግሎትና የመጽሐፍቱ ሰት ለተጠቃሚዎች ይሰጣል። መጽሐፍቱም በአይነትም ሆነ በስብጥር የተለያዩ ናቸው። አብዛኞቹ ትምህርት ነክ ዘመናዊ ዕውቀት ላይ ተመርኩዘው የተጻፉ ናቸው። የኢንተርኔት አገልግሎት፣ የቪሲዲና የዲቪዲ ፊልሞችን ማሳያ ክፍሎችም አሉት። ኤጀንሲው ከቀድሞው የብሪቲሽ ካውንስል ጋር ባደረገው የስራ ትብብር መሰረት በተለይ በዚህ ክፍል የሚሰጠውን አገልግሎት ለማቀላጠፍና ለማዘመን ተችሏል። ከብሪቲሽ ካውንስል ጋር ያለን ግንኙነት ነው። ከብሪቲሽ ካውንስል ጋር የጠበቀ ግንኙነት ነው የነበረን። አሁን ብሪቲሽ ካውንስል ስራውን አቁሟል። በነገራችን ላይ ስራን በሚያቆምበት ጊዜ ምንድነው ያደረገው? ብሪቲሽ ካውንስል ጋር የነበሩትን በሙሉ መጽሐፍቱን ወደኛ ነው ለኛ ነው የሰጠው። እንግዲህ መጽሐፍቱን ሲሰጠን በዚያ መጽሐፍትኛ አገልግሎት መስጠት ጀምረናል። አገልግሎትም እየሰጠንበት ነው። ልክ እዛ ይሰጥ የነበረውን አገልግሎት እዚህ የሰጠን ነው። እንግዲህ ከዚህኛ አሁን የምንፈልገው ምንድነው? በተለይ ቴክኖሎጂውን አሁን መውሰድ የፈለግነው ቴክኖሎጂውን መጠቀም ነው። እዛ ይጠቀሙ የነበረበትን ቴክኖሎጂ ይዘነው መተናል። እዚህ አሁን ልክ በዛ አይነት መንገድ እየተገለገልን ነው ያለነው። መጽሐፍቶቻችንን ኮምፒውተራይዝ ለማድረግ ማለትም በኮምፒውተር ሁሉ ነገር በኮምፒውተር መዝግበህ ይዘህ ይሄንን የካርድ ካታሎግ ሲስተም በተቻለ መጠን በኋላ ቀር የሆነ በመምጣቱ አሁን ሁሉ ነገር በኮምፒውተር ለመስራት ጥረት እያደረግን ነው። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ በ66 ዓመት ጉዞው እዚህ ደርሷል። ይሄ ቤተ መጻሕፍ የሀገር ነው። ይሄ ቤተ መጻሕፍ የሀገር መረጃ የሚገኝበት ቤት ነው። ወጣቱ ወደዛ እየሄደ የማንበብ ባህሉን የሚያዳብርበት መንገድ እንዲኖር ነው የምናስተላልፈው። የማንበብ ባህሉን የሚያዳብርበት መንገድ እንዲኖር ነው የምናስተላልፈው።